እኔ እንግዲህ ወታደር ነኝ። ጦርነት አውቃለሁ የሚል ሀሳብ አለኝ። አሁን ደግሞ ለትግራይ ሕዝብ ጦርነት አያስፈልገውም የሚል በጣም ጽኑ የሆነ አቋም ነው ያለኝ። ይህን ለጦርነት ምክንያት ቢኖርም አሁን የትግራይ ሕዝብን ወደ ጦርነት አይገባም የሚል እንትን አለኝ። በዛሳይ በተቻለ መጠን የሰላሙን አማራጭ እስከ መጨረሻው የመጠቀም ነገር ማለት አለበት እንጂ ጦርነት እኮ ስለፈለግከው ብቻ አይደለም መምጣት ያለበት፣ ወይም የሚያስደስቱ ሁኔታዎች መኖር አለበት፣ ወይም ምክንያቶች መኖር አለበት። ከዛ ሲምፕል ነገር ነው እኮ እኔ አሁን በህይወት ያለ ነው እኮ አይደለም ከክርስቶስ ልደት በፊት የነበሩ የነሳዙ እንትኖችም አሉ። ምን አስበህ ወደ ጦርነት እንደምትገባ ራሳችን ማወቅ ይኖርበታል። እኔ አውቃለሁ ስለ ራሳችን እላለሁ፣ ስለ ሌላኛው ወገንም በጥልቀት አውቃለሁ እላለሁ። ከዚህ አንጻር ነው ይህን በደንብ ካወቅ ከዚህ ተነስተን የምንወስነው ነገር ከሆነ በጣም ትክክለኛ ይሆናል። ግን ከዚህ የማይነሳ ውሳኔ ግን ትክክል አይሆንም የሚል ሀሳብ ነው ያለኝ እና አሁን አያስፈልገንም የሚል ሀሳብ አለኝ። አንደኛ ይታወቃል እኮ የጦርነት ማግስት ያለ ትራውማ ነው ያለው። ከዛ ፖለቲካውም አዋክቦታል፣ ህዝቡ አዋክቦናል፣ ሁላችንም ሊደርሽፑም ዩኒፋይድ አይደለም። ህዝቡም ጋር የተፈጠረ ነገር አለ።